መፍትሔ ሥራዬ መጽሐፍ የቤተ ክርስቲያናችን መጽሐፍ ነው። በዚህ ዙሪያ ጥያቄ ስለተጠየቅኩ ለመመለስ ነው የመጣሁት። ውድ ልዑል እግዚአብሔር ልጆች በጥንቃቄ ስሙትና ላልሰማ አሰሙልኝ። እኚህ አባት የሚያጠምቁትን አባቶች አይፈልጉም፣ አይወዱም፣ ማየትም አይፈልጉም። እንደ ሐሰተኛ አጥማቂያን አድርገው ነው የሚያዩት፣ ይሳደባሉ። እዚህ ጋር ግን መፍትሔ ሥራዬ ሆነ የድግምት መጽሐፍቶች ሌሎችንም ደግሞ ሲቃወሙ እናያለንና ከየትኛው ወገን እንደሆኑ ማወቅ ይቻላል። የግል ሐሳባቸውን የሚከተሉ አባት ናቸው። የቤተ ክርስቲያንን ድምፅ መስማት የሚፈልጉ ቢሆኑ ቤተ ክርስቲያን የምትለውን ነገር በሙሉ ሰምተው በትክክል የሕዝቡ መታመምና መጎዳት የሚያሳስባቸው አባት ከሆኑ ጸበል ቦታ ሄደው የተጎዱትን የታመሙትን ሰዎች የሚጮሁትን ጩኸት የሚለፈልፉትን በአጠቃላይ ሁሉ ነገር አጣርተው እኛን ያግዙን ነበር ብዬ አስባለሁ። እኔ ቲክቶካቸውን ለማየት ሞክሬያለሁ። ከካህናት መካከል እንደዚህ በድፍረት ወጥተው ህዝቡን የሚያስተምሩ አባቶችን እኔ በጣም አደንቃለሁ። እንደኛ አባት ግን ደግሞ የግል ሐሳባችንን ብቻ ሳይሆን ማንጸባረቅ ያለብን ቅን ፍርድ መፍረድ አለብን ብዬ አስባለሁ። እስቲ የሚናገሩትን እንስማና አጠቃላይ ጠቅልዬ እናገራለሁ። መፍትሔ ሥራዬ የሚባል መጽሐፍ ባጭሩ የቤተ ክርስቲያናችን መጽሐፍ አይደለም። ምን መጽሐፍ ነው ካላችሁኝ፣ የጥንቆላ መጽሐፍ ነው። የጠንቋዮች መጽሐፍ ነው። በቤተ ክርስቲያኒቷ ውስጥ መፍትሔ ሥራዬ የሚባል መጽሐፍ የለም ናቸው። 100% ሲውላችሁ 100% ስጧቸው። ትክክል ነው። እንደዚህ በይፋ ወጥቶ የሚቃወም አባት እንደው ይብዛልን። ስለዚህ መፍትሔ ሥራዬ የሚባልና አውደ ነገሥት የሚባልም መጽሐፈ ቆጵርያኖስን መርበብተ ሰለሞንም ሌሎችም የጥንቆላ መጽሐፍቶችንም አንድ ላይ ሁሉንም ቢቃወሙልን ደስ ይለናል። 100% ስጧቸው። ግን እነዚህን መጽሐፍቶች የተቃወሙ አባቶች ይህንን መጽሐፍ የሚቃወሙ ቤተሰቦቻቸውን ለምን ይጠላሉ? እኛም ይሄን መጽሐፍ ተቃውመን ነው እያጋለጠን ያለ ነው። መድረክ ላይም እየለፈለፈ ያለው በዚህ መጽሐፍ ምክንያት የመጣውን ጦስ ነው ለህዝብ እየገለጠን ያለ ነው። እንደ መጽሐፍና እንደ ንብረት ታይቶ የነበረው ይሄ መድረክ እኛ የምናስተምርበት መድረክና የፈውስ ጉባኤ ባይኖር ኖሮ ማን ነው የሚገልጠው? የደብተራዎችን ስራ ማን ነበር የሚያጋልጠው? ዛሬስ ድረስ በመስተፋቅር በተለያየ አይነት ስንፈተ ወሲብ በምናምን የደብተራዎች አጠቃላይ የድግምት ስራ ይቀጥል አልነበርም? እንደ ፋርማሲ አይታይም? ይሄ ውርደት ባይመጣ ኖሮ፣ ይሄ መጋለጥ ባይመጣ ኖሮ። ስለዚህ ቤተሰብ ሆነን እየተደባደብን ነው። ልክ ወንድምና ወንድም እንደሚጣላው ውስጥ ሆነን የግል ሐሳባችንን የሚያጣላን በነገራችን ላይ በተጻፈው ነገር ላይ የግል ሐሳባችንን እያንጸባረቅ ነው እየተጣላን ያለ ነው። እንደ ካህንነታቸው ይሄንን ወጥተው መቃወማቸውን በጣም ነው የማደንቀው። መፍትሔ ሥራዬ ገዳይ ኢየሱስ ክርስቶስ ብቻ ነው። ውጭ ሌላ መድኃኒትም የለም። ከኢየሱስ ክርስቶስ ውጭ ሌላ መድኃኒት የለም። አዎ ኢየሱስ ክርስቶስ መድኃኒታችን ነው፣ ጥበባችን ነው። ራሱ ጥበብ ነው። ጥበበኛ ነው ሳይሆን የሚባለው ጥበብ ነው። ሌላ መድኃኒት የለም። ትክክል ነው። 100% እያጸደቃችሁ ሂዱ። ሌላ አዳኝም የለም፣ ሌላ ገዳይም የለም። ምክንያት ሊፈጠር ይችላል እንጂ አዳኝም ገዳይም እግዚአብሔር ብቻ ነው። አሁን እዚህ ጋር ነው ሌላ ምክንያት ሊፈጠር ይችላል እንጂ ማለት ገዳይ የምትለውን ቃላት ስለተናገሩ ነው። እንግዲህ አባታችን እንግዲህ የሚገድል እግዚአብሔር ቢሆንም ከእግዚአብሔር እጅ የወጡት ግን ኦልሬዲ መጀመሪያውኑ ለሞት ተላልፈው ስለተሰጡ በስጋ በዚህ ምድር ላይ ሲንቀሳቀሱ ዲያብሎስ አግኝቶ ሊገላቸው ይችላል። ሰው ሶስት አይነት አገዳደል ይሞታል። አንደኛ እግዚአብሔር ራሱ ይገለዋል። ሁለተኛ ነገር ደግሞ በነፃ ፈቃዱ ራሱን ሊያጠፋ ይችላል። ዲያብሎስም ደግሞ ሊገል ይችላል። መኖር እየፈለገ ግን የትኛውን ኑሮ ነው እንግዲህ መኖር ሊገል ይችላል። መስዋዕት እያቀረበለት እንኳን የሚሞት ሰውም አለ። ለዲያብሎስ መስዋዕት እያቀረበ እንኳን ለምን በቃ አብሮት ስላለ በፈለገው ሰዓት ይወስደዋል። እነዚህ ሶስት አይነት የመሞቻ መንገዶች ወይም አሟሟቶች በሰው ልጅ ላይ የመጡበት ምንም አይነት ጋሬጣ ቢሆኑም ሰው ግን ከመሞት መሰንበት ብሎ ዲያብሎስን የተጠጋ ይመስላል። አሁን ባለንበት ሰዓት ከመሞት መሰንበት ምን ማለት ነው? በምን እንደሚሰነብተው መሞቱ አይቀርም፣ ግን መሰንበትን ፈልጓል። አይቀርለትም እኮ ሄዶ መሞቱ አይቀርም። እዚህ ጋር የሚሞት እዛ ጋር የሚሞት ዞሮ ዞሮ ያገኘዋል፣ ግን መሰንበትን ይፈልጋል። ለመሰንበት ግን እግዚአብሔርን አይፈልገውም። የሚገርማችሁ እግዚአብሔር ሊገለኝ ይችላል፣ ሰይጣንም ሊገለኝ ይችላል፣ ራሴ ላጠፋ እችላለሁ፣ ግን እስቲ ሰንብት ብሎ
ሀብት ለማግኘት ንብረት ለማግኘት ላለመሞት፣ ላለመራብ፣ ላለመጠማት ብሎ በአቋራጭ ለመክበር ሰይጣናትን ይዋሃዳል። ራሱ ላይ በደንብ አድርጎ ያዋህደዋል። ይሄ ተዋርሶ የሚባለው ነገር ይቀበላል። ስለዚህ መፍትሄ ስራይ ያለ ተዋርሶ በፍጹም አይሰራም። ይሄ ደግሞ ራሳቸው ተናግረውታል ደብተሮቹ። ለዚህ ነው መፍትሄ ስራይ የሚጠቀሙት የሚደግሙት ሰዎች የሚሆንላቸው የሚሰምርላቸው በተዋርሶ ውስጥ ሲሆኑ ብቻ ነው ተብሎ የሚነገረው። አዳኝ ማን ነው? ኢየሱስ ክርስቶስ ነው። አዎ ለሐዋርያትም ደግሞ የማዳን ስልጣን ሰጥቷቸዋል። የማዳን ስልጣን ሲሰጣቸው ደግሞ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። ማቴዎስ 28:19 ላይ ከእናንተ ጋር ነኝ፣ ሂዱ ህዝቡን ሁሉ እያጠመቃችሁ በአብ በወልድ በመንፈስ ቅዱስ ማጥምቁና ደቀ መዛሙርት ያድርጓችሁ አለ። እስከ ፍጻሜው ዘመን ከእናንተ ጋር ነኝ ሲል ጴጥሮስ አሁን የለም፣ ግን የጴጥሮስ ክህነት አሁን አለ። ልክ እንደ አባታችን እዚህ ጋር እንደምታዩቸው ክህነታቸው የጴጥሮስ ክህነት ነው። ዛሬም ላይ ደግሞ አጋንንትን የሚያስወጡት አባቶች ያኔ ሐዋርያት ያስወጡት እንደነበረው ነው። አጭበርባሪ ሊኖር ይችላል በዛው በቅጠላ ቅጠሉ በድግምቱ፣ ግን ከኑግ የተገኘ ሰሊጥ አብረህ ተወቀጥ አይነት ነገር ነው አሁን እየመጣ ያለው። የትኛውን ተቃውመን የትኛውን እንደምንደግፍ ግራ እስኪያጋባ ድረስ ማለት ነው። ስለዚህ በደንብ አድርጎ መርምሮ አይቶ ቤተክርስቲያን የምንወዳት ከሆነ ገብቶ በደንብ አድርጎ አይቶ መርምሮ እነዚህ ሰዎች እየተቃወሙ ያሉት ይሄን ነው፣ ምናልባት አሰራር አካሄድ ላይ ችግር ሊኖር ይችላል እንጂ ይሄ ነገር ተቃውሞ መቃወማቸው ትክክል ነው ብሎ ተስማምቶ አንድ ሆነን በቤተ ክህነትም በሲኖዶስም በምኑም አነጋገሩበት የሚጓዩበት ነገር የለም። እስካሁን የተዘጋጀ ነገር የለም። አይገርማችሁ? ሁሉም ትኩሳት ነው የሚለቀው። በቃ የአንዱ ራስ ምታት አንደኛው ላይ ይጋባበታል። እና አባታችን የግል ሀሳባቸውን እያንጸባረቁ ነው። የሚገድል ማን ነው? የሚገድል ማን ነው? እግዚአብሔርም ይገድላል። እግዚአብሔር ግን አትሞትም ካለ ማንም አይገልህም ነው ጉዳዩ። አትሞትም ካለህ ነው እንጂ ማንም የማይገልህ። እግዚአብሔር የተዋት ነፍስ በምድር ላይ ዝም ብላ ልትንከራተት ትችላለች፣ ግን የሆነ ሰዓት ትሞታለች። ሁሉም ስጋ የለበሰ በሙሉ ይሞታል። ክርስቶስም እንኳን ስጋ ለብሶ ሞቷል። ድንግል ማርያም ማንም ሰው አልቀረለትም። ግን ዲያብሎስ በእጁ ያስገባቸው ፍጥረታት አሉ። መቃቢያን 3ን ያንብቡ አባታችን። መቃቢያን 3 ከምዕራፍ 1 እስከ ምዕራፍ 3 ድረስ ሲነበብ ዲያብሎስ በደንብ አድርጎ የራሱን ትውልዶች እንዴት እንደቀረጸ ያሳያል። እኔ ልጆቼን አውቃቸዋለሁ፣ በዚህ ቋንቋ አናግራቸዋለሁ፣ ድምፄን አሰማቸዋለሁ፣ እነሱም ይሰሙኛል፣ ከእግዚአብሔር ስርዓትና ከሕጉ የወጡትን ለአንተ ሰጥቻለሁ ብሎኛል ነው የሚለው ዲያብሎስ። ለአንተ ሰጥቻለሁ ቃል በቃል እኮ ነው፣ ያንተ ናቸው ተብያለሁ። እግዚአብሔርን እኮ ነው እንደዚህ አናገርኩት የሚለው እኮ ዲያብሎስ እኮ ነው ኢንተርቪው የተደረገው በዛ መጽሐፍ ላይ። ይገርማል በጣም። እና በዚህ ልክ ለሞት ደግሞ የታጩ ሰዎች አሉ። ኦልሬዲ በሱ ቁጥጥር ውስጥ ስለሆኑ ማለት ነው። ከሱ መውጣት የሚችሉ ከሆነ ይወጣሉ። ልክ ከሳኦል ብኩርናን ካልተቀበለው ከሳኦል ዘር ውስጥ ኢዮብ እንደተገኘ ሁሉ የተባረከ፣ ልክ እንደዚህ ሁሉ ደግሞ ከቃየል ዘሮች ከሚባሉትም ደግሞ ንስሐ ገብተው የሚመለሱ ሰዎችም እንዳሉ ሁሉ አሁንም በዚህ ዘመን ባዕድ አምልኮ ከሚያመልኩ ጠንቋይ ቤት ከሚጠነቁሉ ብዙ አይነት ኮተት ውስጥ ካሉ ሰዎች መካከልም እግዚአብሔር የሚፈልጋት ነፍስ ትኖራለች። ያቺን ነፍስ ስለፈለጋት ብቻ እንደሚያወጣት ያቺ ነፍስ እግዚአብሔር ስትፈልገውም ነው የሚያወጣት። እኔ ከዚህ መውጣት አለብኝ፣ ጥሩ አይደለም፣ ሰይጣን መካድ አለበት፣ እኔ እዚህ ውስጥ መገኘት የለብኝም ብላ ያቺ ነፍስ ስታስብ እግዚአብሔር በዛ ሰዓት ይሰማታል። እንደጠፋው ልጅ ብዙ ጠንቋይ ቤት እኔ ያጋጠመኝ ነገር አላችሁ። እኔ የጠንቋይ ቡናፊ ነኝ ይላሉ። እኔ እዛ ካድማለሁ ብዙ ነገር እንደዚህ አገለግላለሁ ይሉኛል። ደውሎ እኮ እንዴት ነው ግን የምወጣው? ስወጣ አይገለኝም ወይ ይላሉ። ትምህርቱን እንኳን አምነውበታል፣ ግን መሞትን ነው የማይፈሩት። ማነው የማይወዱት? ከመሞት መሰንበት ብለው እዛ ያለውን የጥንቆላ መስዋዕት እየበሉ ግን ይደውላሉ፣ ያወሩኛል። ውጡና ከሞታችሁም ለክርስቶስ ሙቱ። ሰማዕትነት ማለት ይሄ ነው እላቸዋለሁ። ሲወጡ ኖርማል ናቸው። ጸበል ሲገቡ ምንም በቃ ከመጮህ ውጭ ሌላ የሚያመጣው ነገር የለም። ይሄ ቀሽም ስንት ዓመት አንበረከከኝ ይላሉ። እዛ ሆነው ግን በነፍሳቸው እሳቱን እያራገቡ ቡና እየቆሉ ቡና እያንቃረሩ ምን እያሉ ሴቶቹ እኮ ናቸው። ምን ብለው ያስባሉ? እግዚአብሔር ሆይ ቤት ጥራኝ ይላሉ በነፍሳቸው። ታዲያችን ባሰብንባት ሳምንት ውስጥ እንዴት አይነት በሽታ እንደሚያጋጥመን አሉ። ዲያብሎስም ደግሞ ልባቸውን ስለሚያነብ እግዚአብሔርም ልባቸውን ያነባል፣ ዲያብሎስም ልባቸውን ያነባል። ግን የማን ያሸንፋል? የእግዚአብሔር። እንዴት? ጸበል መተው ድነዋላ። እዛው ፍንግል ብለው አይሞቱም። እግዚአብሔርን በነፍሳቸው አስበው የከሰሩ የሉም። በነፍሳቸው ነው ያልኩት። ዝም ብሎ ባፋቸው እኔ በቃ ቤተክርስቲያን ሄዳለሁ፣ ቻው በቃ እኔ ጥንቆላ አልፈልግም አይልም። እዛው ጥንቆላ ቤት ውስጥ ሆኖ ግን በነፍሱ እግዚአብሔርን ይመኛል። ህመም ሊያጋጥመው ይችላል። ለምን ልብህ ወደዛ ሸፈተ? ውጣልኝ ከዚህ ሊለው ይችላል። ጠንቋዩ ሊቀጣው ይችላል። ብዙ ሊያንበረክከው ወይ ሊገለው ሊሞክር ይችላል። ግን እግዚአብሔርን በነፍሱ ያሳፈሰው እንደጠፋው ልጅ ወደ ቤቱ ሲመለስ በባዶ እጁ ሊመለሳት ይችላል ይሆናል እንጂ
አይከስርም። በጣቱ ቀለበት መግባቱ አይቀርም። ለእግሩም ጫማ አድርጉለት፣ ገላውንም ልብሱ ቀይሩለት፣ ገላውን የሚታጠብ እንደገና ደግሞ ፍሪዳውን እረዱ፣ ልጄ ጠፍቶ ነበር ተመልሷል፣ እባካችሁን እስቲ መሰንቆ ምቱ፣ እስቲ ደስ ይበለን ማለቱ አይቀርም። እግዚአብሔር ይሄ ነገር ይደረግለታል። ለምን? በነፍሱ እዛ ሆኖ የአባቴ ቤት እኮ ልጆች የአባቴ ቤት ባሪያዎች አለ ደህና ምግብ እየበሉ ነው፣ እዚህ አሰር እበላለሁ። ወይም ደግሞ አሰር ማለት ገለባ ማለት ነው። የእሪያ ምግብ እበላለሁ፣ ሊያውም ገብሱን ሳይሆን ገለባው። ግን የአባቴ ባሪያዎች ግን አለ አገልጋዮች ካህናትን እኮ ማለት ነው ባሪያዎች ሲል፣ የአባቴ ባሪያዎች ግን በቤቱ ተገኝተው ኃጢአተኛም እንኳን ቢሆኑ እዛ ሆነው ግን ያንን ምግብ ይበላሉ፣ እኔ ግን እዚህ ሆኜ እንከራተታለሁ ብሎ በልቡን ያሰበው የአባቱን ቤት። የዛን ሰዓት አባቱ አየው ይላል። በጠፋበት ቦታ የትም ሀገር ጥፉ፣ ላስ ቬጋስ ውስጥ ገብታችሁ ቁማርተኛ ብትሆኑ፣ ደቡብ አፍሪካ ውስጥ ጭፈራ ቤት ብትሆኑ፣ የትኛውም አገር ናይት ክለብ ውስጥ ምንም አይነት ጭፈራና ኃጢአትን የምታጣጥሙ ሰዎች ብትሆኑ፣ በልባችሁ ሁልጊዜ እግዚአብሔር የምትመኙት ከሆነ ከዛ ቦታ ነቅሎ እንዴት እንደሚያወጣችሁ እየሰራ ነው የሚውለው የሚያድረው እግዚአብሔር። ብቻ ተመኙ፣ ዝም ብላችሁ ተመኝታችሁ ብቻ አትቅሩ። ኃጢአቱ እንዳለ ሆኖ ተመኝታችሁ ብቻ አትቅሩ። መንገድ ሲከፍት አትሽሹ። ናስቲ ቤተክርስቲያን የሚል ሰው ካለ እሺ በሉ። ለምን? ተመኝታችኋል። ያለ ምክንያት እግዚአብሔር ቤተክርስቲያን እንሂድ አይላችሁም። እኔ ኃጢአተኛ ነኝ እዛ መሄድማ አይገባኝም ስትሉ ተመኝታችኋል። እግዚአብሔር እንደዚህ ነው። ልክ ስታስቡት መልህቅ ይወረውራል፣ እንትን ይወረውራል። በል ያዝ ይልና ከጉድጓድ ሰው እንዴት ነው የምናወጣው? ጉድጓድ ውስጥ የገባ ሰው ስናወጣው ገመድ እንወረውርለታለን። ከዛ ሳብ ነው አይደል? ገመዱን ይዞት እግዚአብሔር ይቆያል። ገደል ውስጥ ሆነ ሁሉም ይፋጠጣል፣ ግድግዳው ላይ ያፈጣል። ጉድጓድ ውስጥ ነው። ልክ በልቡ እግዚአብሔር የሚያስብ ሰው ሲኖር ገመድ ይወረወርለታል። ያዝ ነው፣ መሳብ ነው፣ ወደ ላይ መውጣት ነው። ከውሃ ውስጥም እንደዛው ነው። እና ህይወታችን ሁልጊዜ በእግዚአብሔር መስመር ከሆነ ከሞት እንተርፋለን። ከየትኛው ሞት እሱን እግዚአብሔር ነው የሚያውቀው። በህይወት ተርፈን ወልደን ከብደን ትዳር ይዘን ከዛ በምንኩስና የምናልፍ ከሆነ ይቀጥላል። አሁን ደግሞ በስጋ ሞተን በነፍሳችን የምንድን ከሆነ ደግሞ ልክ ቅዱስ ጳውሎስ እንደተናገረው ምን ይላል? የአባቱን ሚስት ያገባ እንጀራ እናቱን ማለት ያገባ ሰው በአሕዛብ እንኳን ያልተደረገ ኃጢአት በእናንተ ተደርጓል። እንዲህ ያለው ሰው ነፍሱ በክርስቶስ በፍርድ ቀን እንድትተርፍና ገነት እንድትገባ ዛሬ ስጋው ለሰይጣን ይሰጥ ብዬ ፈርጄበታለሁ ይላል። ጸበልተኛ ይሁን፣ ስጋው ይንከራተት፣ በየጸበሉ እየተንከራተተ ክርስቶስን ያገኘው ማለት ነው። ስጋው ለሰይጣን ይሰጥ ሲባል ምን ማለት ነው? ይሙትም ሰይጣን መጥቶ ይቅጨው ነው አይደለም። ሰይጣንን ለማባረር ለማስወጣት በሚንከራተተው በሚዞረው ውስጥ ብዙ ወንጌል ይማራል፣ ብዙ ነገር ያለ ቶሎ መንፈስ የማያወጣልንም ለዛ ነው። ነፍሱ እንድትድን ነው የሚለው። ነፍሱ እንድትድን በክርስቶስ በፍርድ ቀን እንድትድን እዚህ ጋር ስጋው ለሰይጣን ይሰጥ ብያለሁ ይላል ቅዱስ ጳውሎስ። ይሄን ግን እኔ ያልኩ ደግሞ ይላል። ይሄን መንፈስ ቅዱስ አለ ይላል ደግሞ እና እግዚአብሔር ይመስገን እኛ አባት የሚናገሩት ነገር ትክክል ነው። እስካሁን ድረስ በከፊል የእኛን ትምህርት የሚቃወሙ ቢሆንም ግን ይሄንን በመቃወማቸው ደግሞ እኛም እንደግፋቸዋለን። እኛም አንድ ነን፣ አባትነታቸውን እንፈልጋለን። በእንደዚህ አይነት ነገር ደግሞ አባቶች እንዲበዙ እንፈልጋለን። አውደ ነገሥቱን፣ የጥንቆላ መጽሐፍቱን፣ ቤተክርስቲያን የማትፈቅዳቸው መጽሐፍቶች የሚቃወሙ አባቶች ይብዙ። ስለዚህ አድማጬ ወይም ደግሞ ተከታታዬ ወንድሁን ሴት አልገባኝም፣ ነፍስ አባቴ መፍትሔ ሥራዬ መጽሐፍ ልድገምልሽ እያሉኝ ነው። ቤተ ክርስቲያን ሂጄ ልጠመቅ ስላቸው እሱ ትክክል አይደለም እያሉኝ ነው። ስለዚህ ነፍስ አባት ስትይዙ አንደኛ በቤተ ክርስቲያኒቷ ውስጥ የተመሰከረላቸውን ቀዳሾቹን አወዳሾቹን እዛው ቤተ ክርስቲያን ውስጥ አገልጋይ የሆኑትን ያዙ። በየመንገዱ ላይ የምታነሷቸው ሰዎች እንዲህ አይነት ሰዎች ስለሚሆኑ ከቤተ ክርስቲያን ጥምቀት ይልቁኑ የራሳቸውን የጥንቆላ ጥምቀት ከፍ አድርገው የሚያሳዩ ይሆናሉ ማለት ነው። ይሄኛው ምናልባት ጠምጥመው ሊሆን ይችላል፣ መስቀል ይዘው ሊሆን ይችላል፣ ወይም ቆብ አድርገው ሊሆን ይችላል፣ ቀሚስ ለብሰው ይችላል፣ መስቀል አድርገው ሊሆን ይችላሉ እንጂ የቤተ ክርስቲያናችን ካህን ናቸው ለማለት ደፍሬ መናገር አልሞክርም። ምክንያቱም በተጨማሪ ደግሞ ምን አሉኝ አለች፣ የብር ቀለበት አምጪና በዛ ላይ ላድርግልሽ አሉኝ። በብር ቀለበት ምንድነው የሚሰራው? እኔ እኮ ግራ የሚገባኝ ነገር ምንድነው ይሄ? ይሄ የጠንቋይ ስራ ነው፣ ጥንቁልና ነው ይሄ። በብር ቀለበት የሚደገም በነጭ ዶሮ የሚደገም በምን የሚደገም የሚባል ነገር ይሄ
የጠንቋዮች ስራ ነው። ይሄ ሁሉ አያስፈልግም። በቃ አንድ ሰው ከታመመ ካህናትን ወደ ቤቱ ይጥራ ነው የሚለው ያዕቆብ አይደለ? ወደ ቤቱ ይጠራል ካህናቶቹን የቅባ ቅዱስ ላይ ጸልየው ወይም ጸበል ላይ ውሃ ላይ ጸልየው ከዛ በኋላ ይቀቡታል ወይም ያጠምቁታል፣ ይፈወሳል ነው እንጂ ይሄ መፍትሄ ስራ የሚባለው መጽሐፍ ቁጥሩ ከየት ነው ከተባለ በጳውሎስ ጊዜ ከሐዋርያት ሥራ 19 ላይ በጣም በርካታ መጻሕፍቶቻቸውን እያመጡ ያቃጥሉ ነበር ጠንቋዮቹ ይላል። የሐዋርያት ሥራ ምዕራፍ 19 ቁጥር 19 ማለት ነው። እንደውም ዋጋው ራሱ ከ50 ሺህ ብር በላይ የሆነ መጽሐፍ ነው በዛን ወቅት በነበረው ብር የተቃጠለው ማለት ነው። እንግዲህ የኛው መፍትሄ ስራ ያኔ ሳይቃጠል የቀረው ነው ማለት ነው። ሳይቃጠል የቀረው ነገር ግን በግራ እጃቸው ይህንን መፍትሄ ስራ ይዘው በቀኝ እጃቸው ደግሞ መስቀል ይዘው የሚያሟሩትና የሚያጨበረብሩ ሰዎች አይኖሩም ብዬ መናገር አልፈልግም። ሊኖሩ ይችላሉ። በቤተ ክርስቲያናችን ስም ቤተ ክርስቲያናችንን የሚያሰድቡ ጠንቋዮች ሊኖሩ ይችላሉ። ነገር ግን ምዕመናን ከእንዲህ አይነት ሰዎች ራሳችሁን ጠብቁ። አሁን እሳቸው ለስለስ አድርገው ለምዕመናን በሚመጥን መልኩ ነው የሚናገሩት እንጂ ሊኖሩ ይችላሉ አሉ እንጂ እንዳሉ ያውቃሉ። በስነ ስርዓቱ በአብነት ትምህርት ውስጥ የሚደረገውን ያውቃሉ። በእያንዳንዱ እንቅስቃሴ ላይ ማለት ነው። በእያንዳንዱ እንቅስቃሴ ላይ ያለችዋን ችግር ሁሉ ያውቃሉ። ግልጥ አድርጎ መናገር ስለሚፈሩ ነው፣ ወይም አይፈልጉ ነው። ባይፈሩ እንኳን አይፈልጉም። ግን አንድ ነገር እንደው ሳልናገር ማለት ቤተክርስቲያን በዚህ ጉዳይ ላይ በይፋ ለምንድን ነው ታወግዘው ነው? አሁን ደግሜ እናገራለሁ። አባቶች ብቻ እየወጡ ለምን በየራሳቸው ሐሳብ ይናገራሉ? እኛም ለምን በዚህ ነገር ሁልጊዜ ጉንጭ አልፋ የሆነ ጭቅጭቅ ውስጥ እንገባለን? ሁሌ ለምንድን ነው እኛ ይሄንን እየተቃወምን እንደሆነ እየታወቀ ይሄንን መፍትሄ ስራ ይሄንን ድግምት የሆነ መጽሐፍ እየተቃወምን እንደሆነ እየታወቀ ለምን እንደ ደብተራ እንቆጠራለን? ወይም ደግሞ እንደ ስርማሽ ቅጠል በጣሽ ወይም ደግሞ አጋንንትን እንደሚጎትቱ እንደ ጠንቋይ ለምን እንቆጠራለን? ማን ነው ጠንቋዩ ነው? አሁን እኛ አባት ይሄንን በተናገሩበት አንደበታቸው እውነት በትክክል ጥምቀት የሚሰጥበት ቦታ ላይ በቤተ ክርስቲያን ሄደው ቁጭ ብለው አጋንንት ሲለፈልፍ እኔ መርጌታ ሀገሬ ደብተራ ሀገሬ ነኝ እኔ ደብተራ መንፈስ ነኝ ሲል አልሰሙ? እኔ ከጠንቋይ ነው የመጣሁት እኔ እንደዚህ ነኝ ሲል አልሰሙ? ይሄ የሚለፈልፈው ማን ነው? እሳቸው የሚያገለግሉበት ደብር ላይ ወይም እሳቸው ጸበል እየረጩ ያለ ሰይጣን ቢጮህ ቢለፈልፍ እኔ እንደዚህ ያረኳት ህይወቷ እንደዚህ ያረኳት እንደዚህ አድርጌ አሰቃይቼ በቤት ውስጥ እንደዚህ ተቀብሬ ያለው ቢል ና በላሳይ ና ጠቁም መቼ ነው ያረካት መቼ ነው ያስካት አይሉት? እኛ አባት ይሄንን አገልግሎት ለምን እንደሚነቅፉት ነው ያልን ያለ ነው። እኛ አንድ አባት አስታውሳለሁ በዚሁ በሳሪስ ከመገናኛ ወደ ሳሪስ መስመር አንድ ቤተ ክርስቲያን የሚያገለግሉት እየሰሙኝ እንደሆነ አውቃለሁ። ዛሬ ተግባብተናል ከኛ አባት ጋር። ለምን የተግባባ ነው? በደንብ አድርጌ ቁጭ አድርጌ ስለነገርኳቸው ነው። ምስኪን ናቸው። በጣም መልካም አባት ናቸው። ልክ እንደዚህኛው አይነት አባት ናቸውና ምንድነው በጣም ነው የሚቃወሙን። ንስሐ ልጆቻቸውን ከኛ ትምህርት ለማሸሽ ብዙ ጥረት አደረጉ። ግን እሳቸውን የመጀመሪያ ደብተራ መስለው ነበረ። ለምን ነው የሚያሻሿቸው ብዬ በኋላ አይደለም ዝም ብሎ እንደዚሁ በእንትን ነው በስሜታዊነት ነው ሲባል ስለሰሙ ሰባኪያን ማይክሮፎን ጨብጠው እነ መምህር ግርማ እንደዚህ የሚባሉ እንደዚህ በዩቲዩብ እያስተማሩ እንደዚህ ቪዲዮ እየቀረጹ ምናምን ብለው ሲናገሩ ሰምተው ነው በስማ በለው ነው። አንድ ቀን ቪዲዮን ገብተው አይተው አያውቁም። የኔ አባት አልኳቸው እንደው ባኮትን እንደው የእውነትን ብሎት እግዚአብሔር አንድ ቀን ያስተምሮት እግዚአብሔር በራሶት ልጆች ያስተምሮት በሚያውቁት አጠገቦት በሆነ ሰው ያስተምሮት አልኳቸው። ማን አንተ አሉኝ። እንደ እኔ ልጆቹ መምህር ነኝ የእርሶ ንስሐ ልጆች እንዲቆርቡ እርሶ ጋር እየመጡ በየጊዜው መቆረብ እንፈልጋለን ይሎታል አይደል? እኔ ነኝ እኮ ማስተምራቸው አልኳቸው። እና በጣም ተናደዱ። ያንተን ትምህርት እያዳመጡ ነው እንዴ? ላለማመን እኮ ነው ላለማመን ላለመቀበል ብለው ያለ ጊዜያቸው እንዲቆርቡ ገና በአፍላ እድሜያቸው በወጣትነታቸው ወደ እሳት የምትማግዷቸው እናንተ ናችሁ እንዴ አላሉኝም እንዴ? እውነት ታዲያ መቆረብ የለባቸውም ስላቸው አይ የሚቆረብበት እድሜ አለው። ዝም ብሎ አፍላ እድሜ 14 ዓመት 15 ዓመት ከሞላቸው በኋላ ማስቆም ነው። እሺ ከዛ ሳልኳቸው እንደው በቃ ልክ ጓደኛ ሲይዙ ጮኛ ሲይዙ ምናምን የዛን ሰዓት መተው ንስሐ አባት ከተነጋግረው ሲያገቡ ነው የሚቆርቡት አሉኝ። በመሀል ያለው እድሜ ሳልኳቸው እኛ በሀገራችን እንዳለ ነገር የለም አሉኝ። ካህን ነው ታዲያ? አዎ ክህነት ታዲያ በሀገር ነው የሚገደበው? በቤተ ክርስቲያን ቀኖናና ትውፊት ነው እንጂ እንዴት እንደዚህ ይላሉ ብዬ ተከራከርኳቸው። ቤተ ክርስቲያን የራሷ ሆነ ቀኖና ዶግማ ትውፊት አላት። እንደ ሀገሮት ሳይሆን
ካህን እንደ መስቀሉ እንደያዘው እንደሚያስተምረው ትምህርት ነው መኖር ያለበት እና አንድ ሰው የክርስቶስ ሥጋና ደም ለመቀበል እድሜ አይገድበውም። ተጨቃጨቅን፣ ተከራከርን። ግን ከ6 ወር ነው ከ7 ወር በኋላ ደውለው አፈላልገው በተማሪዎቻቸው አፈላልገው ጠሩኝ። አቤት አልኳቸው። ይሄን ቪዲዮ ተመልከት አሉኝና በቤታቸው ሄጄ ቴሌቪዥን ላይ ተከፈተ እና ይኸውልህ ይሄ የምታየው የሚለፈልፈው መንፈስ የተማሪዎች ከተማ ነው እና ልክ ሲጮህ በቃ ግራ ገባኛሉ። እኔ ጠቋር ነኝ ይላል። ማን የምን ጠቋር ነው የምን ጥቁር ነው ስለው እንዴ አታውቅንም እንዴ እኛ እኮ ጠቋር እንዲህ ያደረግነው ያንተ ሚስት ላይ አለን፣ ካህኑ ሚስት ላይ እኮ ነው ያንተ ሚስት ላይ አለን፣ እንደገናም ደግሞ ተማሪዎች ላይም ደግሞ አለን፣ እኔ ቡዳ ነኝ እያለ መንፈሱ እያንዳንዷን መቼ እንደገባ ለምን እንደገባ ዘርዝሮ መናገር ጀመረ። ግን እሳቸው ጸሎተኛ ናቸው እኮ ስሜታዊነት ስለሚያጠቃቸውና በጅምላ ዝም ብሎ ስለሚጨፈጭፉ ነው እንጂ ጸሎተኛ ጥሩ አባት ናቸው። ከዛ እሺ አባቴ ሲለፈልፍ ታዲያ ለምን አላስቆሙትም? እርሶ በቪዲዮ ለምን ተቀረጸ? ለምን ሰይጣን ሲለፈልፍ ትሰሙታላችሁ አሉን አይደል? የእርሶ ቤተሰብ ታሪክ ሲሆን ለምን አዳመጡት? የሌላ ሰው ሲሆን አይደመጥ ለምን ይላሉ? የእርሶ ሲሆን አዳመጡት። ይሄ ምንድን ነው? ለምን እንደዚህ ይሆናል አልኳቸው። አሁን የገባኝ ልጄ ኧረ እኔ አንድ ካህን አንድ እኮ ማውቀው መሪጌታ ነበር ውሎብኝ ነበረ። ውሎብኝ ማለት መተት አድርጎብኛል ነው። አንድ ሰው አስማት ውሎበታል ወይም ደግሞ የሆነ ሰው ውሎበታል ከተባለ ምን ማለት ነው? ድግምት አድርጎብኛል፣ መተት አድርጎብኛል፣ ስራዬ ነገር አድርጎብኛል ማለት ነው። እንደ ሀገራቸው ነው የሚያወሩት። የዋህ ናቸው። ክህነት እንዴት ነው የተቀበሉት አልኳቸው። ልጄ እኔ ክህነት የተቀበልኩት እዚህ ቦታ ላይ ነው። ያቺ መማር የሚገባንን ነገር ተምረን ብቻ ነው ክህነት የተቀበልነው። ሌላ የቴዎሎጂ የምናምን የሃይማኖት ትምህርት ምናምን አልተማርንም። አትፍረድብኝ አሉ። ከዛ እውነቴን ነው የምላችሁ መማር ያለባቸው ነገር እንዲማሩ መጽሐፍ ሰጥቻቸው ቴዎሎጂ እንዲማሩ አሁን ቴዎሎጂ ገብተዋል። ዘንድሮ እየተማሩ ነው ቴዎሎጂ። እኛ አባት የ2ኛ ዓመት ተማሪ ናቸው። እንግዲህ ካህኑ ቴዎሎጂ ገብተው እንዲማሩ ምክንያት የሆናቸው ምንድን ነው? ይሄ መንፈስ መለፍለፍ ነው። እንዴት ቢባል ምንም መረጃ የላቸውም። ምንም በዚህ ጉዳይ ላይ ምንም መረጃ የላቸውም። አውደ ነገሥቱንም መፍትሄ ስራዩንም ምኑንም በስማ በለው ነው የሚያውቁት። አብነት ትምህርት ቤት ተምረው አልኳቸው። አዎ የት ነው የተማሩት? እንደዚህ ግን ቤቴ እየመጣ ነበር የሚያስተምረኝ እንጂ እዛው አብነት ትምህርት ቤት ገብቼ አይደለም። ለማስቀጸል ምንድን ነው የሚባል ለመፈተን ነው ለመፈተሽ ምን ያህል እንደሸመደድኩኝ ለመታየት ነው እሄድ የነበርኩት ብለው እኛ አባት ተናገሩ። እሄድ የነበርኩት ለመፈተሽ ብቻ ነው። ከዛስ በቃ ዲቁናን ጨረስኩ፣ ክህነቴን ጨረስኩኝ። ሌላ የማውቀው ነገር የለም። ማስማቱ ድግምቱን አላውቀውም። የጨዋ ቤተሰብ ነው ያሳደገኛሉ። ትክክል ናቸው። እንዲህ አይነት ቤተሰብ ካሳደጋቸው ይሄን ድግምቱን ላያውቁት ይችላሉ። ያ ግን የበለጠ ደግሞ ጎድቷቸዋል። ለምን ድብትርናው ማወቅ አለባቸው ማለት ሳይሆን መመርመርና መፈተሽ አለባቸው። ቤተክርስቲያን ውስጥ እንዲህ አይነት አባቶች እንዳሉ ያውቃሉ። ግን አቅም የለውም አይረባም ብሎ ነው የሚያልፉት። እንደዚህ እንደቃ ሰይጣን ሲባል በጣም ሩቅ የሆነ ስለጠመጠሙ ማይቀር መስቀል ስለያዙ ማይነካቸው ምናምን አድርገው ነበር የሚገምቱት። ጸበል ተጠምቀው በስርዓቱ እንደ ምእመን ቆባቸውን አውልቀው በትህትና ገብተው እንደ ምእመን ተጠምቀው የዋለባቸውን ወይም መተት ያደረገባቸውን ደብተራ መንፈስ ሸኝተው ቆባቸው መልሰው አድርገው አሁን ቴዎሎጂ 2ኛ ዓመት ተማሪ ናቸው፣ እየተማሩ ነው። በጣም የሚገርማችሁ ነገር። ስለዚህ ምንድን ነው እያልኩ ያለሁት እኛ አባት እኛ የምናስተምረውን ትምህርት ሲነቅፉ የነበሩት በየዋህነትም ጭምር ነው። ሆን ብለው ተንኮለኛ ክፉ ስለሆኑ አይደለም። እኚህም አባት እንደዛ ሊሆኑ ይችላሉ። መጥፎ ሰው ላይሆኑ ይችላሉ። ትምህርቱን ሲቃወሙት ለቤተክርስቲያን ቀንተው የሚያጠምቁትን አባቶች ሊናገሩ ይችላሉ። ግን ምን አለበት የሚወዷት ከሆነ ቤተክርስቲያንን መምህር ግርማ ምን እንደሚያስተምሩ ቪዲዮን በደንብ ገብቶ ማየት፣ ምን ትምህርት ወንጌላቸው ምን እንደሚመስል ምን አለ ገብቶ ቢያዩ። ንቀት ባይኖር፣ መናናቅ ባይኖር፣ መተሻሸት ባይኖር፣ አንዱንም ትምህርት ሰምቶ ማያውቁ ሲፈውሱ ጉባኤያቸው ላይ ተገኝቶ ማያውቁ እንደው ቢያንስ እንኳን ከቪዲዮዎቻቸው ላይ የፈውስ አንድ 20-15 ቪዲዮ ቁጭ ብሎ አይቶ ቤተክርስቲያን የሚወዳት ሰው አይቶ እስቲ አሁን እኚህን አባት ልስደብ ብሎ ቢነሳ አፉ አይታዘዝለትም። ለምን? ሐቅና እውነት እዛ ቪዲዮ ላይ ስላለ ነው። እንከን እናውጣ ካልን ከእያንዳንዱ ነገር እንከን ማውጣት ይቻላል። ግን እንከን በማውጣት አይደለም ቀኖናን፣ ዶግማን፣ ትውፊትን ማቆየት የሚቻለው በልበ ንጽህናና በቀናነት ነው። ቀኖናን ወይም ዶግማ የቤተክርስቲያን ነገር ማቆየት የምንችለውም ሆነ በአጠቃላይ ህዝቡን ማትረፍ የሚቻለው በቀናነት ነው። ስለዚህ እውቀቱ መረጃው ሲኖራቸው በቤተሰባቸው ካልመጣባቸው አይገባቸው።
እኛ አባት እንዳልኳችሁ በቤታቸው ሲመጣባቸው ሚስታቸው እንዴት እላቸው ላይ መንፈስ እንዳለባቸው እሳቸው እንዴት እንደተበደሉ ሰይጣኑ ሲናገር ነው እንዴ። እኛ ስንናገር ለምን አላመኑንም? ሰይጣን ሲናገር ለምን አመኑት? ይሄ ጠይቄያቸዋለሁ። የኔ አባት እንደው ይሄማ በመስቀል እኮ ይዤው እኮ የሚለፈልፈው ታዲያ እዛስ ያለው መምህር ግርማ ቪዲዮ ላይ ያለስ በመስቀል አይደል የተያዘው? አዎ ልጄ ምን ሆኜ ነው የተደፈነብኝ ይላሉ። ምስኪን ናቸው። እኔ አልፈርድም። እስቲ እኛን አባት እንስማቸው። የጠየቁኝ እህቴ ወይም የጠየቁኝ ወንድሜ ቅርታ ወንድና ሴት መሆኑን አለየውም። ይሄን ትክክል አይደለም፣ በቃ ትክክል አይደለም። እንዳውም እኔ የምመክረውት ይተዋቸውና እዛው በአካባቢዎት ካለ አጥቢያ የተመሰከረላቸውን የቤተ ክርስቲያን አባት ሂደው የንስሐ አባት ይያዙ። ለመዳን ደግሞ የሚያስፈልገውት ባለፍ ስለ ጸበል የሰራሁት ቪዲዮ አለ፣ እዛ ላይ ገብተው ማየት ይችላሉ። በጥቅሉ ግን ንስሐ ገብተው ስጋው ደሙ ከተቀበሉ ይድናሉ። አለቀ። የጌታችን የኢየሱስ ክርስቶስ ስጋና ደም መድኃኒት ስለሆነ እና ይሄንን መፍትሄ ስራይ፣ መፍትሄ ሀብት፣ መፍትሄ እንትን ግርማ ሞገስ ምናምን ግርማ ሞገሳችን ኢየሱስ ክርስቶስ ብቻ ነው። ከዛ በኋላ ያለው ሌላ ሁሉ ምንም ትርክ ነው። ትርክ ራሱን ከሞተም የማያድን ጠንቋይ ደግሞ ሌላ ይዳዳል እንዴ? ሁሉም ተጠራርጎ ወደ መቃብር ነው። ሁሉም ተጠራርጎ ወደ መቃብር ነው። ስለዚህ አባታችን ትክክል ነው የሚናገሩት። ለምሳሌ እንደ ክርስቲያን ስርዓት ከሆነ መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ጸበል መጠመቅ፣ ቅዱስ ቁርባን መቀበል የአንድ ክርስቲያን ግዴታው ነው፣ ስርዓት ነው። ይሄን አድርጎ መንፈስ ካልወጣለት ይሄንን ነው እንግዲህ ያን ያለው ይሄን ሁሉ መንገድ ተከትሎ እላዩ ላይ ያለው አጋንንት ካልሄደለት ወይም ችግሩ ካልተወገደለትስ ነው ያን ያለ ነው። ይሄን አድርጎ ችግሩ ሊወገድ ይገባል ከሆነ እንደንት ነው ወይ ሰው ወይ ደግሞ ቅዱስ ቁርባን ወይም ደግሞ የመንፈሳዊ ማቴሪያሎች ማሽን ነው ማለት ነው። ከሁለት አንዳችን ማሽን ነን። ልክ ቁልፍ ከተን ስንከፍተው መከፈት አለበት። ካልተከፈተስ ብሎ ደግሞ ማሰብ ያስፈልጋል። ቁልፉ ተጣሟል አይደል? ወይ ቁልፉ ተጣሟል ወይ ደግሞ የሆነ በዛ በኩል በውስጠኛው በኩል ደግሞ ሌላ ቁልፍ ተሰክቷል። በሁለቱም በኩል አንድ በር እንደዚህ ሆኖ በዚህም በኩል በሁለቱም በኩል ቁልፍ ከተሰካ በሩ ላይ ከፈት ይችላል። አንዱ ቁልፍ መነቀል አለበት። ለምሳሌ ወደ ቤታችሁ ስትመጡ ቁልፍ ከታችሁ እንዲህ ስትጎረጉሩ ከውስጥ በኩል አልከፈት ካላችሁ ከውስጥ በኩል ቁልፍ ተሰክቷል። ደውለ እኔ አሁን እንደዚህ አጋጥመኛል። ደውዬ ቁልፉን ከውስጥ ንቃይ ውላታለሁ ቤት ውስጥ። ከዛ ቁልፉን ሲነግሩልኝ እኔ መክፈት እችላለሁ ወይ ደግሞ እነሱ ይከፍቱልኛል። ሁለት ቁልፍ ገብቶ በር አይከፈትም። አጋንንትም ከኛ ውስጥ ለመውጣት አንዱ ነገር መነቀል አለበት። ዓለማዊ የሆነ ቁልፍ መንገድ ምንለው ነገር ከኛ መወገድ አለበት። መንፈሳዊ ነገር እንዲከፈት መንፈሳዊ ዓለማዊ ነገር እንዲከፈት ደግሞ መንፈሳዊ ነገር ከኛ ላይ መነቀል አለበት ማለት ነው። ሰይጣን ለዚህ እኮ ነው ማሉ የሚላቸው። መስዋዕት አቅርቡ እስቲ 5 ሳንቲምም ቢሆን እስቲ ቁጭ አድርጉና ገብሩልኝና ከዛ በኋላ እኔ አንድ ስቴፕ ሄዳለሁ ይላቸዋልና ብዙ ሰዎች የማይገባቸው ነገር ቢኖር እንዴ ምን ችግር አለው ይሄን አድርጓል ይተው አረጋለሁ ለጊዜው ምን ችግር አለ ንስሐ ገባበታል ይላሉ። ለሰይጣን መስዋዕት ካቀረቡ በኋላ ችግራቸውን መፍትሄ እንዲኖረው የሚያረጉ ሰዎች ችግር ለመፍትሄ ብለው ሰይጣን ጋር ሄደው መስዋዕት የሚያቀርቡ ሰዎች መፍትሄውን ካገኙ በኋላ የሱ ባሪያና እስረኛ ናቸው። ስለዚህ ቤተክርስቲያናችን የምትለው ሁልጊዜ ምንድነው? መጾም፣ መጸለይ፣ መስገድ፣ መማር፣ መጠመቅ፣ ቅዱስ ቁርባን መቀበል፣ ንስሐ መግባት እነዚህ ስርዓት ናቸው። ግን በእንደዚህ አይነት ስርዓት ውስጥ አልፎ ደግሞ ምንም ለውጥ የማያመጣ ሰው አለ። ለምን ነው ጥያቄው? ምክንያቱ ምንድን ነው? ልብ ውስጥ ምን አለ? ነፍስ ውስጥ ምን አለ? ስጋው ላይ ምን ተጣብቋል? ይሄን ሁሉ ስርዓት ሲሄድ እንዴት ሰይጣን ንቅንቅ እንኳን አይልም? ቢያንስ ስጋው ደግሞ እንኳን እንዴት አይፈራም? ሰይጣን ቆርቦ እንኳን ሰይጣን እንዴት አይርቀው? ምክንያቱ መገለጽ አለበት። ትምህርቱ ያስፈልጋል። ለዚህ ነው ዲቴል መግባት ያስፈልገው። ርቆ ማይርቅ ሰይጣን ስላለ። ይሁዳ ምንድን ነው የሆነው? ሐሙስ ማታ ይሁዳም ከጌታ እጅ ቅዱስ ቁርባኑን ከተቀበለ በኋላ ሰይጣን ገባበት ነው የሚለው አይደል? ሰይጣን ገባ። አስቡት፣ ቅዱስ ቁርባን ሲቀበል ሰይጣን ይገባበታል። ስለዚህ አንዳንዴ በሌላኛው መንገድ ማየት ያስፈልጋል። በሌላኛው አንግል ቅዱስ ቁርባን እንዲያም ሰይጣን ያርቃል እንጂ እንደ ሰይጣን እንዲገባ ያደርጋል። ሰይጣንም የዛን ጊዜ ገባበት ነው። ጴጥሮስ ላይ ለምን አልገባም? ወይም ቅዱስ ዮሐንስ ላይ ሌሎችም ላይ ለምን አልገባም ሲቆርቡ? ይሁዳ ላይ ግን ገባበት ይላል። የሆነ ከኋላ ሰርቶ የመጣው ጉዳይ ስላለ ነው። ጌታን ለመሸጥ፣ ጌታን ለማሰቀል፣ ለማስገደል ሴራ ሲሮ ነው የመጣው። ስለዚህ የሆነ ያልጸዳ ነገር በልባችን ውስጥ እያለ ቅዱስ ቁርባኑ ሕይወትም አይሆነንም፣ ጭራሽ መቅሰፍት ነው የሚሆንብን። አጋንንት እንዲያውም ይጠራል።
ሰይጣን የዛን ሰዓት ይላል እንዴ የኔው ሰራዊት ሆኖ እንዲህ ያለ ክፋት ኖሮት ንስሐ ሳይገባ ይሄንን ቅዱስ ቁርባን ከተቀበለማ ገባበታለሁ ብሎ ገባበት ይላል። ስለዚህ ቅዱስ ቁርባኑ ይቺ የምንቀበላት ቅዱስ ቁርባኗ ባፋችን ስትገባ በእምነትም ጭምር ነው ኃይል የሚሆነው። እምነትም ስላለ ነው። ራሱ ቅዱስ ቁርባኑ ብቻውን አይደለም፣ በራሱ መለኮት ነው። መለኮት የተዋሃደው ነው። አማናዊ ነው። መታሰቢያ ብቻ አይደለም። እንደው ስንዴና ወይን ብቻ አይደለም። የክርስቶስ ስጋና ደም አማናዊ ነው። ግን ህይወት የሚሆነን በእምነትም ጭምር ነው። ካልሆነ ግን እንደሚሉት አባቶች ከኛ ተነጥቆ ለበቁትና ለተሰውሩት አባቶች ህይወት እንዲሆናቸው ይሰጣቸዋል። እኛ ዝም ብለን የተቀበልነው ማለት ነው። እንዲያውም ዕዳ ይሆንብናል። ሳይገባውና ሳይገባው እንደሚቀበለው አይነት ሰው ማለት ነው። ስለዚህ የሰው ልጅ በአሁኑ ሰዓት ሃይማኖተኛ ሆኖ ማተብ አስሮ ነጠላ ለብሶ እየተጠመቀ ምን እንደው አይደለም ርቀው ያሉት ቀርበው እንኳን አልቻሉትም ሰይጣን። ለምን ሲባል የሆነች ጎደሎ። ለዚህ ነው ትምህርቱ ያስፈልገው። የሆነ ጎደሎ ነገር አለ፣ መስተካከል የሚገባው ነገር አለ። እንኳን ርቀው ያሉት ቀርቶ ቀርበው ያሉት ሰዎች ራሱ ተቸግረዋል ነው እያልን ያለ ነው። እንዲህ አይነት የክርስትና ህይወት አኗኗር ስለሌለ መፍትሔ እስራኤል የሚባለው መጽሐፍ የጥንቆላ መጽሐፍ እንጂ የሃይማኖት መጽሐፍ አይደለም። ከገድላትም ከድርሳናትም ቁጥር የለውም። ትክክል። አሁንም ደግሜ እናገራለሁ። ለዚህ ነው መፍትሔ እኛ መድኃኒት ያላገኘ ነው። እነዚህ መጽሐፍቶች እንደ አንድ ገድልና እንደ አንድ ጥበብ ስለምናያቸው ነው ድህነትን ቶሎ ማናገኘው። በዚህ በኩል ጸበል ይኬዳል፣ በዛ በኩል ጽዋ ይጠጣሉ፣ በዛ በኩል ደግሞ ደብተራ ጋር ይኬዳል በአቋራጭ ለመክበር። ልጆች ጎበዝ በትምህርት ጎበዝ እንዲሆኑ አብሾ እያጠጡ እዚህ ጋር ደግሞ ታቦት ደግሞ መጥቶ ያነግሳሉ፣ እዛ ጋር ደግሞ ስታዩት ደግሞ ዝክር ያዘክራሉ። ስለዚህ የሆነ የተደበላለቀ የበለዓም አይነት አካሄድ ነው የምንሄድ። በለዓም የሚባል ዘሁልቅ ላይ ታውቁታላችሁ አይደል? በለዓም እንግዲህ ነብይም ነው እንደገናም ጠንቋይም ነው። ሁለት አይነት ነገር ነው። የተደባለቀበት ሰው ነው። ያሟርታል፣ ይረግማል። በአንድ በኩል ደግሞ የእግዚአብሔርንም ድምፅ ለመስማት ይሞክራል። እግዚአብሔርንም ደግሞ እፈራለሁ ይላል። እንዲህ አይነት ናቸው። ያገለግላሉ፣ ይጠመጥማሉ፣ ቤተክርስቲያን ይመጣሉ። ከዛ በጥበብ እናምናለን ይላሉ። ጥበብ የሚሉት ይሄን ጠባብነታቸውን ነው። ከዛ ደግሞ በተው ደግሞ ቤተክርስቲያን ለመቀደስ ለህዝቡን ለማስተማር መስቀል ጨብጠው ለማሳለል ይሞክራሉ። በለዓም አሁን በአካል ባይኖርም በተግባሩ ግን በጣም ብዙ የሚመስሉ ሰዎች አሉ። እርገምልኝ ሲባል ነው መጨረሻ ለእግዚአብሔር ሲያናግረው አይ መርገም አልችልም አለ። ባላቅ የዚህ ሰዓት ተናደደ ነው የሚለው። ንጉሱ ባላቅ የሞዓብ ንጉስ ነበር ይላል። ሞዓብ ማለት ደግሞ ከሎጥ ከልጆቹ የተወለደ ነው። በኃጢአት የበለጸገች ከተማ ሞዓብና አሞን የሚባሉ አሞናውያን የሚባሉ ሁለት ህዝቦች አሉ። እነዚህ ሞዓብና አሞን የሚባሉ ወንድማማቾች የወለዷቸው ህዝቦች ናቸው። አስተውሉ፣ በደንብ አስተውሉ ቤተሰቦቼ። የሎጥ ሴቶች ሁለት ሴቶች ልጆቹ ህዝብ በሙሉ በባቢሎን ማነው በሰዶምና ገሞራ ህዝብ የሞተ ያለቀ መስሏቸው አባታችንምና እኛ ብቻ ቀረን፣ አሁን ዘር ማን ይቀጥል፣ ከማን እንውለድ? ያለን አማራጭ አባታችንን ተገናኝተ ነው ከሱ ልጆች መውለድ አለብን ብለው የገዛ ልጆቹ የሎጥ ልጆች ወይን ጠጅ አጠጥተውት አስክረውት ከአባታቸው ጋር ተኙ። ትልቋ ልጅ የሎጥ የመጀመሪያ ሴት ልጁ ማለት ነው ተገናኘችውና ከዛስ ወንድ ልጅ ወለደች። እሱንም አሞን አለች ማነው ሞዓብ አለችው። እንደገና ደግሞ ትንሿ ደግሞ ወለደች። እሱንም ደግሞ አሞን አለችው ይላል። የአሞናውያንና የሞዓባውያን ልጆች ዛሬ አጋንንትን የሚያመልኩ የአእምሮ ዝግመት ችግር ያለባቸው በጣም ብዙ ችግር ያለባቸው ሆኖ የተገኙት። ለምን? አባትና ልጅ የሚሆኑ ወንድምና እህት የሚሆኑ የአክስት አጎት ልጆች ብቻ በአጠቃላይ የስጋ ዝምድና ያላቸው ሰዎች ሩካቤ በሚፈጽሙበት ሰዓት የሚወለዱ ልጆች ጤነኞች አይደሉም ይባላል። ጤነኞች አይደሉም፣ አስተዋዮች አይደሉም። በጣም ብዙ ችግር ያለባቸው ናቸው። ለዚህ ነው ብዙ ጊዜ ቅዱስ የሆነ ነገር ከዘራቸው የማይገኘው። እግዚአብሔር ካላጠባቸው በስተቀር አስቸጋሪ ነው። ይሄ ምን ለምን አመጣሁት? በጣም ብዙ ኃጢአት የሚበዛባቸው ሀገሮች ውስጥ ያለ አንድ ንጉስ ከሱ ምን ይጠበቃል? እርገምልኝ ሲለው እስራኤላውያን እርገምልኝ። እነዚህ ህዝቦች በረሃውን በሙሉ እያቋረጡ ሲመጡ በጦርነት እያሸነፉ ነው የመጡት። ስለዚህ አሁንም ደግሞ ይህችን አገሬን ሞዓብ የምትባለውን ሀገር ሊያፈራርሱ ስልቅጥ አድርገው ዋጥ አድርገው ሊቀረጣጥፉ ይመተዋልና እባክህን እርገምልኝ ሲለው አልረግምም አለው። እርገምልኝ ባዩ የማን ዘር ነው? የዚቹ የሞዓብ የምትባለው ሀገር ዘር የሆነ ሰው ነው። ይሄ ነው በቃ ሁልጊዜ መርገም ነው ስራቸው። ለምን? ዘር ነው በቃ ምን ታደርጉታላችሁ? እንዲረገሙ ነው የፈለገው። መተው እንኳን ልማር ከነሱ አላለም።
እርገምልኝ ነው። በለዓም ግን ምን አለ ነው እኔ አልረግምም፣ እንዲያው መርቅ እያለኝ ነው፣ የእግዚአብሔር ኃይል መጥቶ መርቅ እያለኝ ነው ብሎ በፍርሃት ህዝቡን መረቀ። ከዚህ ህዝብ ኮከብ ሲወጣ ያለው አለ። ደጋግሜ የምነግራችሁ ለዚህ ነው። በዘር ተመሳሳይ የሆነ አካሄድ ያላቸው ሰዎች የካህን ዘር ነኝ እኔ ምንም አልሆንም እኔ ጥበበኛ ዘር ነኝ ይላሉ። ወደኋላ ሲታይ ግን እኛ አባት እንደተናገሩት መጽሐፉ በዋጋ ቢተመን እንኳን 50,000 ብር የሚሸጥ የጥንቆላ መጽሐፍ ሆነ። የሐዋርያት ሥራ ምዕራፍ 19 ላይ እንግዲህ አስቡት። አስማትና ድግምት ይሰሩ የነበሩ ሰዎች መጽሐፋቸውን አቃጠሉ። ብዙ መጽሐፍ ተቃጠለ ይላል። የአንዱ መጽሐፍ ዋጋ 50,000 ብር ቢገመት እንኳን ዛሬ ላይ ደግሞ አስቡት። ያኔ 50,000 ብር ከሆነ ዛሬ ላይ በሚሊዮን የሚቆጠር ብር ነው ማለት። ያን መጽሐፍ ጥንቆላ መጽሐፍ እኮ ነው። እና በዚህ ልክ እንግዲህ ንብረታችን ነው የኛ ነው ብለው ወደ ነገስትን መፍትሔ ሥራይን ከትበው በብራና ጽፈው ቤታቸው ያስቀመጡ በጣም ብዙ የካህን ዘር ነኝ የሚሉ የተቀላቀለባቸው የበለዓም አካሄድ የሚሄዱ አሉ። የበለዓም አካሄድ የሚሄዱ የበለዓም አካሄድ መሄድ ማለት ነው ክህነትን ማን ነው ነብይነትን ከሟርተኝነት ከጥንቆላ ጋር አብሮ ማስኬድ ማለት ነው።